የደግነትና የሩህሩህነት ተምሳሌቱ የሁሉ ደራሽም ባባሹ ስለተጎዱ ህዝቦች፣ ስለተራቡ ወገኖች፣ ስለደከሙ ሰዎች ኑሮውን አሳልፎ የሰጠ መልካም ሰው ነው። እናቶችንና አባቶችን እንዲሁም አቅመ ደካሞችን ጎንበስ ብሎ እግራቸውን ያጥባል፣ ቤታቸውን ይጠርጋል። ጉራንጉር ውስጥ ገብቶም ከጉስቁልና ህይወት አውጥቶ ወደ ተሻለ አካባቢ የሚያኖራቸዋል። በቁጥር እጅግ የበዙ አሮጌ ቤቶችን አፍርሶም ሰርቷል። በየጎዳናው የሚታትሩ ህፃናትም ስራቸውንም ይደግፋል፣ ወጣቶችንም ያበረታል። ከቦረና እስከ ጎፋ፣ ከጎንደር እስከ ላስታ ላሊበላ፣ ከአፋር እስከ ሲዳማ የማንንም ብሔርና ሃይማኖት ሳይመርጥ ለሁሉም ደርሷል። ሰውን በሰውነቱም ያስቀድማል። ማስተር አብነት ከበደም ዛሬ ደግሞ ቤቱ በደስታ ተመልቷል። በታላቅ ሰርፕራይዝም ተጥለቅልቋል። በበረከትም ተትረፍርፏል። በፈገግታ ውስጥ ሆኖ ደስታውንም እንዲህ ገልጧል። ለመሆኑ ዛሬ ቤቱን እንዲህ በሳቅ የመላው ደስታ ምን ይሆን? ደስታውን አስመልክቶ ሲያስተላልፈው መልእክት እንዴት ያለ ነው? ፈጣሪ በእሷ ላይ አድሮ ለአብነት ይህንን ደስታ ያጎናጸፈችው ከብዙ መልካም ስራዎቹ ጀርባ ድንቅ ድጋፏን የምታደርገው ባለቤቱስ ማን ናት? የተገናኙበት አስገራሚ መንገድስ ምን ይመስላል? የዚህን ድንቅ ቤተሰብ የትዳር ህይወት ሚስጥሮች በማንሳት ትማሩበት ዘንድ ይህንን መሰናዶ አዘጋጅተን ወደ እናንተ እናደርሳለን። ሰላም እንደምን አላችሁ ተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጋበዝን። ዛሬ ወደ አዘጋጀንላችሁ በማስተር አብነት ቤት የሆነውን ሰርፕራይዝ እናቀርብላችኋለን። አብራችሁን ሁኑ። ማስተር አብነት ከበደ ከዛሬ 32 ዓመታት በፊት በከምባታ ጠምባሮ ዞን ዱራሜ ከተማ ነው የተወለደው። ይህች ከተማ በኢትዮጵያ በሴቶች እግር ኳስ ታሪክ ውስጥ ስሟ ከፍ ብሎ የሚጠራው፣ በዓለም መድረኮች የደመቀችው፣ በተለያዩ ሀገራት ተዘዋውራ ብቃቷን ማሳየት የቻለችው ሎዛ በራ ተወልዳ ያደገችባት ከተማ ናት። ብዙ መልካሞች የወገን ደራሾች የሀገር ባለውለታዎች የበቀሉባት ታላቅ ከተማ ናት። ማስተር አብነት በልጅነቱ የተረጋጋ መልካም ስብዕና ያለው፣ ለእናት ለአባቱ ታዛዥና ተላላኪ እንደነበርም ይነገራል። ያኔ መልካምነትን የተማረው ከወላጆቹ እንደሆነም ይናገራል። ቤት ውስጥ ጉድ ጉድ የሚሉትን እናቱን ምን ላምጣ ምን ላግዝ እያለ አብሯቸው ሲንተፋተፍ ይውላል። አባቱ ስራ ውለው ደክሟቸው ሲገቡ ደግሞ የያዙትን ዕቃ ከመቀበል ጀምሮ የሚቀመጡበትን ቦታ አስተካክሎ እግራቸውን አጥቦ በአክብሮትና በትህትናም ያገለግላቸዋል። ለጎረቤቱ እናቶችም ጭምር ታዛዥናም አጋዥ ባለመልካም ልቦና ሆኖ ማደገም። በመንደሩና በሚኖርበት አካባቢ የተራቡ የተጠሙ ወገኖችን ሲመለከት ልቦናው መንሰፍሰፍ የጀመረው ገና ያኔ እንቦቀቅላ ልጅ በነበረበት ጊዜ ነበረም። እናቶች መንገድ ላይ ሲለምኑ ያሳዝኑታል። አባቶች ወድቀውም ሲመለከት ይርበተበታል። አብነት በአንድ ወቅት በማህበራዊ ሚዲያ በኩል ብቅ ሲል እንደወትሮ በመልካም ስራው ብቻ አልነበረም። ይልቁንም ያማረ ሱፍ ለብሶ ዘንጦና ተውቦ የሰርግ ቬሎ ከለበሰች ከአንዲት ጠይም ሴት ጋር ብቅ አለም። ለካስ ወደ ትዳሩ ዓለም እየተቀላቀለ ነበር። ማግባቱን በተለያዩ አጋጣሚዎች የሰሙና ያዩ ሁሉ መልካም ምኞታቸውን አሽጎደጎዱለት። የባለቤቱ ቤተሰቦች እንዲህ ያለ መልካም ሰው፣ ሀገሩን ወዳድ፣ ለወገኑ የሚቆም ሰው ልጃቸው ስለመረጠች ደስ ተሰኝተው መርቀው ሰጡ። ትዳሩም አምሮና ሰምሮ ቀጠለ። ፈጣሪ በበረከት ሞላላቸውና ሴት ልጅ ሰጣቸው። ቤታቸው የበለጠ በደስታ ተመላም፣ በፈንጠዝያም ለመለመም። ዛሬ ደግሞ ማስተር አብነት ከበደ ሁለትም ቦቀቅላ ራስ ልጆችን በግራና በቀኝ እጁ እንደታቀፈ ፈገግ ብሎ በደስታ ሐሴት እያደረገም መልእክቱን አስተላልፏል። እግዚአብሔር ይመስገን፣ ፈጣሪን አመስግኑልኝ፣ ልጅም አሳቅፎኛል፣ በመንታ ልጆችም ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስላገዘኝ፣ እሱ ስለረዳኝም የኢትዮጵያ እናቶች አባቶችና እንዲሁም የመላው ሕዝብ ጸሎት፣ ዱዓና ምርቃት ሰምቶ በልጅ እንዲባርኮኛል ሲል ሁሉን ላደረገው እግዚአብሔር ምስጋናውን አቅርቧል። መላው የኢትዮጵያ ሕዝብ በጸሎት እንደሚያስበው የእናቶችና የአባቶች ምርቃት በረከት እንደሚሆነው አልዘነጋም። በጎ አድራጊው ማስተር አብነት ከበደ ለሱ እንደመጣ ያለ ደስታ በሌሎችም ዘንድ እንዲሆን፣ እሱን ደስ እንዳለው ሁሉ ሌሎችም በደስታ እንዲሞሉም እንዲህ አይነቱ ደስታ እንዲህ አይነቱ በረከት እናንተ ቤት ይግባ በማለት ምኞቱንም አስቀምጧል። ከዚህ በተጨማሪ ወንድማችን ማስተር አብነት ከበደ መንታ ልጆችን አንዲት ሴትና አንድ ወንድ ልጆች ማለት ነው በአንድ ላይ አግኝቷል ሲል ጉርሻ ገጽ ደስታውን አካፍሎናል። እንኳን ደስ ያለህ አንተ ደግ ሰው፣ ፈጣሪ በጥበቡ ያሳድግልህ፣ ተባረክ በማለትም ጉርሻ ገጽ ምኞቱን አስቀምጧል።
አብነት በበጎ ተግባሩም የተነሳ ሰዎችን ለመርዳት በወጣበት ሊያድር ይችላል። ቤቱ ምግብ እየበላ አቋርጦ የሚሄድበት አስቸኳይ የእርዳታ ስራ ሊያጋጥመውም ይችላል። ብዙ ማሰብ ብዙ ማመንታት ሊገጥመውም እንዲሁ ይችላል። ባለቤቱ ምንም አይነት ኮሽታ ሳይሰማ ለብቻቸው የጸጥታና የፍቅር ጊዜያትን እንዲያሳልፉም ልትፈልግ ትችላለች። እነዚህን ሁሉ ግን ወዳና ፈቅዳ አለፍ ሲልም አምናበት የምትኖር ከዚያም ባለፈ የሚያደርገውን መልካም ተግባር በሚገባ የምትደግፍ የቸርነቱ ተሳታፊ ናት። ጊዜ ነፈከኝ ትኩረትን አጠፋብኝ ብላ አታኮርፈውም። እሱም ከሚሰራቸው የህይወት አድን ስራዎች ጎን በተሻለው ሁሉ የሚገባትን ሰዓት የፍቅር ጊዜ ለመስጠት የሚሞክር ታታሪ ወጣት ነው ማስተር አብነት ከበደም። ከባለቤቱ ጋር ከመጋባታቸው በፊት በነበራቸው ግንኙነት ለዚህ ትልቅ ዓላማ ለተከበረው የትዳር ህይወት የመረጠበት ዋነኛው ምክንያት መልካምነቷ፣ ለባሏ የምትጨነቅ የምትንከባከብና ዓላማውን የምትደግፍ ሰው ሆና በማግኘቱም ነበርም። በነገራችን ላይ ይህንን በጎነትን የምትደግፈው ባለቤቱ ብቻ አይደለችም፣ ወላጆቹ፣ ቤተሰቦቹ፣ የባለቤቱ ወላጆችም ጭምር ናቸው እንጂም። ለዚያም ነው እኔ መልካም ወላጆች የተሰጠኝ በጎ ዓላማን የሚደግፉ ቤተሰቦች የታደልኩ ነኝ የሚለው። ማስተር አብነት ስፖርት ወዳድ ነው። በተለያዩ ስፖርታዊ እንቅስቃሴዎች የሚሳተፍ ነበር። በተለይ በቴኳንዶ ስፖርት ላቡ እስኪንጠፈጠፍ ድረስ ፍግት ብሎ የሚሰራ እንደነበር ተናግሯል። በኋላ ብቃቱ እያደገ ስልጠናዎችን በሚገባ እያገባደደ በመጣ ጊዜ ባሳየው ምርጥ ብቃቱ በስፖርቱ ዘርፍ ከፍተኛ የሚባለውን የጥቁር ቀበቶ ማዕረግ እስከ ማግኘትም ደረሰም። በዚህም ስፖርታዊ ብቃቱ የተነሳም ማስተር የሚለው ተቀጥያ ማዕረግ ከስሙ ላይ ታክሎ ተሰጠው። ከዚያም ወዲህ ማስተር አብነት የሚለው ስሙም ታወቀም። ስፖርቱ ጤናዬን ከመጠበቅ በራስ መተማመኔን ከመጨመር ባሻገር መልካም ስብዕና እንዲኖረኝ፣ ታጋሽ እንደሆን፣ ችግሮችን እንድሻገር አግዞኛል ሲል አብነት ይናገራል። የቴኳንዶ ስፖርት በብዙ ኢትዮጵያውያን የሚዘወተር ተግባር መሆኑን የተረዳው አብነት ከዚህ ይልቅ ብዙ ባልተለመደ በሌላ ስፖርት ዘርፍ ራሱን ማሳየት እየፈለገ መጣ። ሀገራችን ውስጥ እምብዛም ባልተለመደ ሞተር ሳይክል ትርኢት ስፖርት ራሱን ማብቃት ጀመረም። በዚህም እጅግ ውጤታማ እየሆነ መጣም። እጆቹን ከመሪው ላይ አንስቶ ሞተር ሳይክል ላይ ቆሞ እጅግ አደገኛ የሆኑ መንገዶች ላይ ሲያሽከረክር አጃኢብ ያሰኛል። በርካታ ሰዎች በተሰበሰቡበት ሞተሩን እንደ ልቡ ሲያሽከረክር የፊት ጎማውን አሊያም የኋላ ጎማውን አንስቶ በአንድ ጎማ ብቻ ሲቀናጣ ጉድ ማሰኘት ጀመረም። ብቻ በጠቅላላው ሞተር ሳይክል ላይ ልዩ ብቃት የሚያሳይ የማይታመኑ ትርኢቶችንም የሚተገብር ሰው ሆነም። ማስተር አብነት በልጅነቱ ልቡን የሚያንሰፈስፉትን ወገኖች ለመርዳት እድሜው ከፍ እያለ ሲመጣ ነበር በተለያዩ በጎ ተግባራት በመሳተፍ እንዴት ሰዎችን ማገዝ እንዳለበት ማሰብ የጀመረው። በእርግጥ አብነት በወቅቱ ከኪሱ አውጥቶ መርዳት የሚችል አቅም ባይኖረውም እንኳን ሰውን ለመርዳት ልብን ብቻ መስጠት በቂ ነው ብሎ በማመኑ ሰው የራባቸውን ሄዶ በማዋራት ታመው ጠያቂ ያጡትን እግዚአብሔር ይማራችሁ ብሎ በመጠየቅ በጎነትን ጀመረም። እየቆየ ከጓደኞቹ ከሚያውቃቸው ሰዎች ገንዘብ እያሰባሰበ መርዳትን ቀጠለም። ለጋስነቱ እያደገ ወደ አካባቢው ማህበረሰብም እየሰፋ ሄደም። በኋላም የማህበራዊ ሚዲያዎች መስፋፋት እያደገ ሲመጣ በፌስቡክ፣ በቲክቶክ እና መሰል መተግበሪያዎች የሚሰራቸውን መልካም ስራዎች በማጋራት እሱን የሚያዩ ደግ ሰዎች ደግሞ መልሰው በገዛቸው እንዲሳተፉ እድሉንም አመቻቸም። ከበጎ ስራው ጎን ለጎን የሚሰራቸው የሞተር ሳይክል ትርኢቶች በመታየታቸው በመላው ኢትዮጵያውያን ዘንድ እየታወቀ መጣም። ከሱ ይልቅ በበጎ ስራው ዝናው ከፍ እያለ መጣም። በርካቶችን ከወደቁበት አንስቷል። የአቅመ ደካሞችን ቤት ሰርቷል። ወጣቶችን ስራ አስጀምሯል። የተራቡትን የተጠሙትን የሚችለውን አድርጎላቸዋል። የታመሙትን ጠይቋል። አጽናኝ ያጡትንም እንደ ልጅ ሆኖ ተስፋም ሰጥቷቸዋል። ማስተር አብነት ያልሄደበት ያልገባበት የኢትዮጵያ ክፍል የለም። በዚህም የተነሳ በመላው ኢትዮጵያውያን ዘንድ እየተመረቀ ቀጥሏል። መልካም ተግባራትን ሳደርግ ፈጣሪ ስለሚረዳኝ የከፋ ችግርና ፈተና ገጥሞኝ አያውቅም ይላል። ነገር ግን የሚያሳዝኑ ውስጥን የሚረብሹ በሐዘን የሚያላውሱ ሰዎች ግን ገጥሞት እንደሚያውቁ ይናገራል። የሆቴል ትርፍራፊ ምግብ የሚሰጣቸው አጥተው በረሃብ አለንጋ የሚንገላቱ ሰዎችን ሲመለከት ብዙ ጊዜ እንዳዘነም ይጠቁማል። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት ብዙሃን ወገኖች ሲያለቅሱ
እሱም በስፍራው ተገኝቶ የሚችለውን ሁሉ ሲያደርግ የነበረውን መከፋትና ማልቀስ መላው ኢትዮጵያን የተመለከቱት ጉዳይ ነበር። በአፋር ክልል እየተባባሰ በመጣው መሬት መንቀጥቀጥ ከቤታቸው የተፈናቀሉ ወገኖችን ለመጠየቅ በሄደ ጊዜም እንዲሁ ስለ አካባቢው ሁኔታ ለመናገር ካሜራ ፊት ሲቆም በድንገት በተነሳው ፍንዳታ ምክንያት ሕይወቱን አደጋ ላይ የሚጥል ክስተት እንደነበረም ብዙዎች ተመልክተነዋል። ማስተር አብነት ከበደ የድሆች አባት፣ የሚያለቅሱ ሰዎችን ባባሽ፣ የተጨነቁ ደራሽ፣ የታመሙ ዳሳሽ፣ የተራቡትን አጥጋቢ ሆኖ በበጎ ስራው ቀጥሏል። ይህም ለብዙሃን ወጣቶች ተምሳሌት መሆን የቻለ እኔስ ምን ሰራሁ የሚሉ ጥያቄዎችን ያጫረ ትጉ ሰው መሆኑም ችሏል። እኛም እንላለን ጤና ተጠብቆ ነገም ለብዙዎች የምትቆም ከዚህ የበለጠ ብርቱ ሰው ያድርግህ። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ የሚያቀርብ ሚዲያችን ነውና ሁሌም ሰብስክራይብ ማድረጋችሁን እንዳትዘነጉ እንላለን። ዛሬም የማስተር አብነትን የህይወት ጉዞ አለፍ ሲልም የትዳር ህይወቱን በመቃኘት ወደ እናንተ ውድ ተመልካቾቻችን በእንዲህ ያለ መንገድ አደረስን። ከመሰናዷችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ በሌሎች መሰናዶች እስክንገናኝ በቸር ቆዩልን።